የብርቱካን ትራጀዲ በሌላ መልክ እንዳይደገም እንጠንቀቅ። ህዝብን ከህዝብ ለማጋጨትና መንግስት ለዜጎች በቂ ጥበቃ አያደርግም የሚል ድምዳሜ ለመፍጠር ብሎም ህዝብን ለአመፅ ለማነሳሳት ታስቦ በቂ ዝግጅት ሲደረግበት ቆይቶ ባለፈው እሁድ በኢቢኤስ ቴሌቪዥን የተለቀቀው የብርቱካን ድራማ በመንግስት የጸጥታ ኃይሎች የተቀናጀ ርብርብ ተጋልጧል። ይህ የኢትዮጵያን ዜጎች ለአንድ ሳምንት ያሸማቀቀ፣ ያስለቀሰ፣ ያነታረከና ግራ ያጋባ ክስተት ፍጻሜው አስበውበት ያዘጋጁትን የህዝብ ጠላቶች ትልቅ ሽንፈት ያከናነበ፣ ውጥናቸውን ያመከነ፣ ማንነታቸውን አደባባይ ላይ ያሰጣ ሲሆን ቀጥሎ ምን ሊያደርጉ ይችላሉ የሚለው ግን ከወዲሁ ሊታሰብበት የሚገባ ነው። አንደኛ፣ የትራጀዲው ጠንሳሽ ጠላት ተሸማቋል። ስለዚህም ለእውነተኛ እገታ ሊነሳሳ ይችላል። ይህ የታጋች አጋች ድራማ ህዝብን ከህዝብ ለማጨራረስ ብሎም ተከታታይ የጥፋት ውጤቶችን እንዲያመጣ ታስቦበት የተሰራ መሆኑ ግልጽ ሲሆን በቀላሉ የጥፋት ውጤት አገኝበታለሁ ብሎ የተነሳውና ተቀናይቶ በመስራት ላይ የሚገኘው ጠላት ውርደት በመከናነቡ እንቅልፍ አጥቶ አድሯል። ይህ ከዲያስፖራ ፋኖ እስከ ሀገር ቤት የተዘረጋው የጠላት ፕሮፓጋንዳ ግንባር ዘርፈ ብዙ መልክ ያለው ሲሆን ሁሉም በየዘርፉ ወደ ሌላ የከረረ ዙር ሊሄድ እንደሚችል በተለይ ዓላማ የተደረገው የኢትዮጵያ ህዝብ ሊገነዘበው ይገባል። እነዚህ ኃይሎች ከዚህ በኋላ እጃቸውን ለአንድም ቀን አጣጥፈው እንደማይቀመጡ ግንዛቤ በመያዝ ህዝቡ ከእንግዲህ በቃችሁ ሊላቸው ይገባል። ከድርጊታቸው እንደተማርነው እነዚህ ህሊና ቢስ የጥፋት ኃይሎች ምናልባትም በኦሮሚያ ክልል ባሉ የመንግስት ዩኒቨርሲቲዎች ሌላ እውነተኛ እገታ ሊፈጽሙ ይችላሉ። በዚህም እጅግ የከፋ ጥፋት በታጋቾች ላይ በመፈጸምም ህዝቡን ወደ ዳግም እውነተኛ ድንጋጤና ተስፋ መቁረጥ ሊከቱት ይችላሉ። ከበዛ ብስጭትና የሽንፈት ስሜት ይህን እንደማያደርጉ መጠበቅና መዘጋጀት ተገቢ ነው። የመጀመሪያው የመከላከል ዝግጅት ከራሱ ከተማሪው የሚጠበቅ ሲሆን በተለይ ከአማራ ክልል ወደ ኦሮሚያ ዩኒቨርሲቲዎች የሄዱ ተማሪዎች ራሳቸውን በአማራ ስም ከሚንቀሳቀሱ ስውር አጋቾች በጋራ እንዲጠብቁ፣ ሌሎች ተማሪዎችም እንዲተባበሯቸው ዩኒቨርሲቲዎች ግንዛቤ መፍጠር ይጠበቅባቸዋል። ተማሪዎች በዚህ ሁኔታ ላይ ውይይት እንዲያደርጉና ለራሳቸው ኃላፊነት እንዲወስዱ ማስገንዘብ ተገቢ ይሆናል። በዚህ ላይ ትምህርት ሚኒስቴር የዩኒቨርሲቲ ተቋማት ተማሪዎችን የመጠበቅ ኃላፊነት ምን ድረስ ብቻ እንደሆነ ለተማሪዎችና ወላጆች ግልጽ ማድረግ ይኖርበታል። መንግስትም ለእያንዳንዱ ተማሪ ጥበቃ መመደብ እንደማይችል በግልጽ ተነግሮ ተማሪዎች፣ ቤተሰቦቻቸው፣ መላው አካባቢ ህብረተሰብ እኩል ኃላፊነት እንዳለባቸውና ሁሉም ከጠላት ወጥመድ ራሱን መጠበቅና በጋራ እርስ በእርስ መጠባበቅ እንደሚገባ ግልጽ ማድረግ ይገባል። ይህም አንድም ጠላት ተማሪዎች ላይ የሚያነጣጥረው ትኩረት ለመሳብ እና መንግስት ጥበቃ ማድረግ አይችልም የሚል ስሜት ለመፍጠር በመሆኑ ኃላፊነቱ የሁሉም ማህበረሰብ የጋራ ጉዳይ መሆኑ ግልጽ ሲሆን ይህ የጠላት ዓላማ ዋጋ ያጣል። በተለይ ተማሪዎች ራሳቸው የጠላትን አጀንዳ በመደገፍ ታጋች መስለው ለመታየት የድራማው ተባባሪ ሊሆን የሚችሉባቸው አጋጣሚዎች ሊኖር ስለሚችል ለታገተ ተማሪ ሁሉ መንግስት ወይም ዩኒቨርሲቲዎች ተጠያቂ ይሆናሉ የሚለው አስተሳሰብ መወገድ አለበት። ሁለተኛም የጠላት ሚዲያ ሰራዊት ተሸማቋል፣ እናም ለብቀላ ይዘጋጃል። ሁለተኛው የብርቱካን ድራማ ያሸማቀቀው ቡድን የጠላት የፕሮፓጋንዳ ሰራዊት ሲሆን ይህ ሰራዊት ከወዲሁ ይህንን ሴራ ያጋለጠውን ሪፖርታጅ ቀንድና ጭራ ሊያወጣለት እየታገለ ይገኛል። በመሆኑም ሌላ ተመሳሳይ አጀንዳ ተከስቶ የተለመደ ህዝብን የማበጣበጥ እቅድ ያለው ፕሮፓጋንዳ ይዞ ለመመለስ አይተኛም። በመሆኑም ህዝቡ ከወዲሁ ለእንደዚህ አይነት ርካሽ ፕሮፓጋንዳ ቦታ እንዳይሰጥ ከብርቱካን ድራማ መማር አለበት። የትኛውም የፕሮፓጋንዳ ቡድን ዓላማው ህዝብን ወደ ብጥብጥ ማስገባት እንጂ የህዝብን ወገንተኝነት እንደሌለው ህዝቡ መገንዘብና እንደ ሰለጠነ ህዝብ እውነትን ከሐሰት ሳይለይ የጠላት ፕሮፓጋንዳ መቀለጃ እንዳይሆን የሚመለከተው ሁሉ ሚናውን መወጣት ይገባል። ሚዲያዎች ህዝብን የማነቃቃት ስራ ላይ ትኩረት ቢያደርጉ ይበልጥ ውጤታማ ይሆናሉ። ሶስተኛ፣ ጀዋራውያን እየተሯሯጡ ነው። መንግስትን የፕሮፓጋንዳ የበላይነት ወስዶ ይቆያል በሚል ክስተቶችን ላኩልን በማለት ላይ ናቸው። ሌላው መንግስትን ማጠልሸት እንጀራው ያደረገው በኦሮሚያና ጠቅላይ ሚኒስትር አብይ ላይ ትኩረት አድርጎ የሚሰራው አክቲቪስት ጀዋር መሐመድና ቡድኑ የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩና ወደ ቤተሰቦቻቸው ሲሄዱ በመንገድ ላይ ታገቱ የተባሉ ተማሪዎችን ጉዳይ ከጠቅላይ ሚኒስትር አብይ ጋር ለማገናኘት ሲደክሙ ውለው በማድረግ ላይ ናቸው። ጀዋር መንግስት የተለያየ ወይም የሚያጋጭ መግለጫ ሰጥቷል በማለትም
ህዝብ በመንግስት ላይ አመኔታ እንዳይኖረው በመቀስቀስ ላይ ይገኛል። ይባስ ብሎም በኦሮሚያ ዩኒቨርሲቲዎች አካባቢ ከዚህ በፊት የተከሰቱ የተማሪዎች ግጭቶች ፊልሞችን ለማሰባሰብ ቀደም ብሎ ያሰማራቸውን ጀሌዎቹን በማሯሯጥ ላይ ተጠምዷል። ይህም የብርቱካን አጀንዳ የተራገበውን ያህል ውጤት ባለማስመዝገቡ ሌላ አጀንዳ ቀስቅሶ ህዝቡን የተለመደ ቁዘማ ውስጥ ለማቆየት ያለመው ሊሆን ይችላል። በመሆኑም ጀዋር የህዝብ ጠላት መሆኑ ዓላማውም ህዝብን በማጋጨት ከህዝብ ስቃይ ማትረፍ መሆኑ ግልጽ ሆኖ ህዝቡ በአደባባይ ሊያወግዘው ይገባል።